ሰላም። ዛሬ ስለ ፍርድ ነው። መፍረድ እንደሌለብን ሁለት ነገር አለ። የምንፈርድ ከሆነ አንደኛ በራሳችን አቅም፣ በራሳችን ችሎታ፣ በራሳችን ጥበብ፣ በራሳችን ኮንፊደንስ ነው የምንኖረው እያልን መደገፊያችን ከእግዚአብሔር ይልቅ ራሳችንን እያደረግን ነው። ሁለተኛ ሌላው ላይ ባወራነው ወሬ እኛው ራሳችን እንያዝበታለን። እኔ በህይወቴ እንደዚህ አይነት ነገር ገጥሞኛል። እጅግ በጣም እፈርድባቸው የነበሩ ነገሮች ላይ በዋናነት ተይዤባቸዋለሁ እና ፍርድን ያመጣል፣ ቁጣን ያመጣል። አንዳንዶቻችን ስለ ሰው ስናወራው ያን ነገር በእኛ ዙሪያ የሌለ አስመስለን ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩትን መስፈሪያ ይሰፈርባችኋልና ይላል። እኛ ማንን ነው? እኛ ምንድነን ነው? የኛ አቅም በእውነት ከኛ የሆነ ነው ወይ? አንዳንዶቻችን በሰው ጤና ማጣት ጭምር እንፈርዳለን። በራሱ ሲዘል ያመጣው ነው እንላለን። ኧረ ተው! አንተ በራስህ ያለ ጤና የግልህ ስለመሆኑ ምን ያህል እርግጠኛ ነህ? ነገ እንደማትታመም በምን ታውቃለህ? ጥሩ አይደለም። ፍርድን ያመጣል። እግዚአብሔር ሸፍኖልህ የነበረው ነገር እንዲያነሳ አንተን በሞት ጥላ መካከል እንኳ ብሄድ በትርህና ምርኩዝህ ያጸናኑኛል፣ አልፈራም አለ ዳዊት። የሱ ትምክህት፣ የሱ የመቻል አቅም ለሞት እንኳን ቅርብ፣ በሞትና በእኔ መካከል አንድ እርምጃ ሲቀራል፣ አንድ እርምጃ እንኳን ቢቀር የመኖርህ ምስጢር አቅሙ ያለው ካንተ ሳይሆን ከፈጣሪህ ነው። የፈጣሪያችን የእግዚአብሔርን ስራ ማቅለል በእውነት ፍርድ ውስጥ ይጥለናል። ስራ አክቲቭ ሰራተኛ ሆነህ ከሆነ ለተሰጠህ ጉልበትና ጤና፣ ለተሰጠህ ጭንቅላትና አእምሮ፣ ለተሰጠህ ገንዘብና ለተሰጠህ ፖቴንሻል ፈጣሪህን ማመስገን እንጂ በማይሰሩ ላይ ንቀት ማሳየት አይገባም። እኔ እኮ ማለት አይገባም። እኔ እንዲህ ነኝ ማለት ነገ ሸሽጉኝ ማለት ያመጣል፣ ደብቁኝ ማለት ያመጣል። በራሱ እጅ አገልጋይ ተብሎ የእግዚአብሔር ሰው ነኝ እያለ በዝሙት ዓለም ተገኘ ትላላችሁ። ሰው እኮ ነው። አንተ ላይ ያለው ሸክም አገልጋይም ላይ አለ። አንተ ላይ ያለ ድክመት ሌላውም ላይ አለ። ምናልባት ከፈጣሪ እንዳንጣላ ብዬ ነው። ይህ ስል
አገልጋይ ይሳሳት፣ ሰው ይበላሽ፣ ሰው እንደፈለገ ይበድ እያልኩ አይደለም። ፍርድ ግን ያንተ አይደለም። ፍርድ የእግዚአብሔር ነው። ፍርድ የፈጣሪ ነው። አንተ የምትፈርድ አንተ ማነህ? ምንድነህ? በራስህ አቅም የቆምክ ነህ ወይ? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ይሄ የተጻፈ ነው። ነገ የት እንደምንወድቅ አናውቅም። ብዙ በተመካንባቸው ጉዳዮች ላይ ተይዘናል። እንዳትያዙ አትፍረዱ፣ አትፍረዱ። ይልቁንስ ራሩ። ሰዎች ደክመው ዝለው በፈተና ውስጥ ገብተው ስታዩአቸው ራሩላቸው። የአንዱ ሸክም ሌላው ሸክም ነው የተባለው። የአንዱ ሸክም ሌላው ሸክም። ነገር ግን ቁጭ እንልና እየዶለትን እሱ እንዲህ ሆኖ እንዲያ ሆና የምንለው ነገር አለ። እጅ እየነከስን በእውነት ዛሬ እግዚአብሔር ለአንዳንዶቻችን እየተናገረን ያለ ሀብታም የሆነው በራሳችን ጥረትና አቅም አይደለም።